ሰላም እንዴት ናችሁ ውድ ፋሚሊዎች? በዛሬው ቪዲዮ ደግሞ ስለ መልካም ዕድል አሰራር እንዲሁም ደግሞ ሬጅስትር አደራረጉን የማሳያችሁ ማለት ነው። እዚህ መልካም ዕድል አፕሊኬሽን ላይ በጣም ብዙ ገንዘብ ይሰራበት ይገኛል። መጀመሪያ እዚህ ፕሮ ነበር፣ አሁን ደግሞ አዲስ ስለመጣ ይሄኛው በጣም ይሰራበት ይገኛል። አዲስ ለምትጀምሩ ሰዎች ከዚህ ፕሮ ይልቅ ይሄኛውን ሪከመንድ አደርጋችኋለሁ ማለት ነው። የዚህን አፕሊኬሽን ሊንክ ለማግኘት ኮሜንት ላይ ታገኙታላችሁ። ከዛም መቀጠል ኮሜንት ላይ ያለውን ሊንክ ከነካችሁ በኋላ አንድ ቴሌግራም ቻናል ላይ ማግኘት ትችላላችሁ። እና ሪተር ክሬተርላችሁ ዛሬም ተጨማሪ ማግኘት ትችላላችሁ ከሁለቱ አንድ ላይ። ከዛን ኮሜንት ላይ ሊንኩን ካገኛችሁ ኮሜንት ላይ ስለሚኖርላችሁ እሱ ሊንክ ትነኩታላችሁ። ከዛ መቀጠል እንደዚህ ወደ ክሮማችሁ ወስዳችኋል ማለት ነው። ወደ ክሮማችሁ እንደዚህ ከወሰዳችሁ በኋላ ምን ትሉታላችሁ መሰላችሁ? ሲጋ ዳውንሎድ አፕሊኬሽን የሚላለ የሚላለ እሱን ከሌክት ታደርጉታላችሁ ማለት ነው። ከዛ መቀጠል እንደዚህ ካረጋችሁ በኋላ ምን ታደርጋላችሁ መሰላችሁ? እዚህ ጋር እኔ ስለከፈትኩ ሳይን አፕ የሚለው እንደዚህ ስነኩት የሚያመጣላችሁ አለ። እዚህ መጀመሪያው ላይ የምታስገቡት 6 ካራክተር በላይ የሆነ የእናንተን ስም ነው ወይም ደግሞ ዩዘር ኔም ታስገባላችሁ ማለት ነው። እዚህ ጋር ለደስ የሚለው ነገር ኢሜል ስለማይጠቅ ኢሜል የላችሁ ሰዎች መስራት ትችላላችሁ። ከዛ መቀጠል ደግሞ እዚህ ጋር 8 ካራክተር የሆነ የራሳችሁን ፓስወርድ ታስገባላችሁ። እዚህ ጋር ደግሞ በድጋሚ ተመሳሳይ ፓስወርድ ታስገባላችሁ ከዚህኛው ጋር። ከዛ መቀጠል እዚህ ጋር እንደምትመለከቱት ሳይን አፕ የሚላለው እቺ ሳይን አፕ የምትሉት ተነክታላችሁ። ይሄን ከነካችሁት በኋላ አፕሊኬሽን እንድታወርዱ ያደርጋችኋል። ያን አፕሊኬሽን ካወረዳችሁት በኋላ ቀጥታ ትጭኑታላችሁ ማለት ነው። ከጫናችሁት በኋላ እዚህ ጋር አስገባችሁትን እዚህ ጋር እንደምትመለከቱት ያስገባችሁት ካራክተር ዩዘር ኔም ወይም ስም እንዲሁም ደግሞ እዚህ ጋር አስገባችሁትን ፓስወርድ እዛ ጋር አፕሊኬሽን ካወረዳችሁ ሰነፍ ካደረጋችሁ በኋላ እንድታስገቡለት ይጠይቃችኋል ማለት ነው። ከዛ መቀጠል ይሄን ምንም ታሳሳቱ የምታስገቡት ይሆናል ማለት ነው። እና ይሄ አፕሊኬሽን አዲስ ስለሆነ አሰራሩም ለዛ ተመሳሳይ ስለሆነ በጣም ቀላል ነው። ቀድሞ የጀመረ ሰው እንግዲህ ተጠቃሚ ስለሚሆን ቀድማችሁ ጀምሩት ማለት ነው። ያው እንደዚህ ፕሮ አንድ ሰው ኢንቫይት አድርጋችሁ ቪዲዮ ሲያደርግላችሁ 50 ብር ይሰጣችኋል። እንዲሁም ደግሞ ዴሊ ሪዋርዶችም አሉ በሪፈራል ፕሮግራም ማለት ነው። እነዚህ አፕሊኬሽን ደግሞ ሙሉ አሰራር ግር የሚላችሁ ከሆነ የዚህ አፕሊኬሽን አሰራር የምትፈልጉት ከሆነ እኔ ቴሌግራም ቻናል ላይ እዚህ ጋር እንደምትመለከቱት መልካም ዕድል ታስክ ቱቶሪያል ወይም ደግሞ መልካም ዕድል ታስክ አሰራር ብዬ ፖስት አድርጌላችኋለሁ። ቪዲዮ ስላለ ይሄን ቪዲዮ ማየት ትችላላችሁ ማለት ነው። በቀጣይ ደግሞ ቪዲዮ አደራረጉን ዩቲዩብ ላይ ፖስት አድርጌላችኋለሁ። ሌላ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ይመቻችሁ።